ዲፍሬድ ነው። እስኪ አንድ ጥያቄ ነው በጣም የገረመኝ። እኔ ኮንስትራክሽን ባለሙያ ነኝ ማለት በኮንስትራክሽን ምህንድስና ነበር ሰራ የነበርኩትና መንግስት እንዴት ነው ራሱ ጨረታ ያወጣል፣ ራሱ ኮንትራክት ይወስዳል፣ ራሱ ሱፐርቪዥን እንዴት ያደርጋል? ሶስት በጣም በአፋር ክልል ላይ ያለው አሁን በጣም ትልቁ ችግር ይሄ ነው። መንግስት ራሱ ጨረታ ያወጣል አንድ፣ ከዛ ያንን ቢድ ሲያወጣ ለዛ ጨረታ ተወዳዳሪ ሆኖ የሚቀርበው ራሱ ነው። ራሱ ያወጣውን ራሱ ይወዳደራል። ከዛ ራሱ ያሸንፍና ሱፐርቪዥን ደግሞ ራሱ ይወስዳል። ይሄ ውሸት ነው ከተባለ ግልጽ ነው መናገር እችላለሁኝ። ምሳሌ የአፋር ዲዛይንና ሱፐርቪዥን ቁጥጥር ሱፐርቪዥን ነው የሚሰራው። ስራው ክልል ላይ ያለውን ኮንስትራክሽን ስራዎች ሱፐርቫይዝ ነው የሚያደርገው። እንደ ትልቅ ምሳሌ የሚወስደው የአወል አርባ አማች ሰዒድ እስማኤል ይባላል። ሰዒድ እስማኤል ዱብቲ ላይ ትልቅ ፕሮጀክት ወስዶ ነበር። ያንን ፕሮጀክት እኔ ነበርኩኝ ሳይት መሐንዲስ። ላኪን ለሱ ሰብ ኮንትራክት ነው የሰጠው። አፋር ወተር ወርክስ የአፋር ውሃ ስራዎች ነው የወሰደው ኮንትራቱን። መንግስቱም የመንግስት ተቋም ስለሆነ ወሰደ። ከዛ ሰብ ኮንትራክት ለሰዒድ እስማኤል ለሲራሌ ኮንስትራክሽን ይሰጠዋል። የሼድ ነበረ የግብርና የችግኝ ማስፋፊያ ጣቢያ ነው ፕሮጀክቱና አራውንድ 100 ምናምን ሚሊዮን ብር ነው። አራውንድ 180 ሚሊዮን አካባቢ እንደውም አይታወቅም። በግልጽ ቢድ ላይ የተቀመጠው አላህ ነው የሚያውቀው፣ ሌላ ሰው ማንም ያውቅ። ምክንያቱም ኮንትራክት ዶክመንት ላይ የተፈረመው ሌላ ብሩ በተለያየ ሰበብ ሲወጣ የነበረው እንዴት እንደሆነ እናውቃለን። እኛ ግልጽ ነው። ምክንያቱም ሙሉ ፕሮጀክቱን አንድ አመት አካባቢ እኔ ነበርኩ ሳይት መሐንዲስ እዛ ላይ። ያንን ኮንትራክት የወሰደው ያወጣው የክልሉ መንግስት ነው። የተሰጠው ለአፋር ውሃ ስራዎች ነው። የአፋር ውሃ ስራዎች ደግሞ መልሶ በእጃዙር አውቆ ለአወል አርባ አማች ለሰዒድ እስማኤል ነው የሰጠው። ሲራሌ ኮንስትራክሽን ይባላል። ከዛስ ሱፐርቪዥን ሲሰራ የነበረው ደግሞ አፋር ዲዛይን ነው። የአፋር ዲዛይን ደግሞ ሱፐርቪዥን ኃላፊ ይታወቃል። የሰዒድ እስማኤል ምርጥ ጓደኛው ነው። ስለዚህ በተለያዩ እንዴት ለበለ በቀኛ ዙር የህፃን ጨዋታ ነው፣ ቃቃ ጨዋታ እንደ ቃቃ ጨዋታ ሲሰራ የነበረው ይሄ ለምሳሌ በትንሹ እንሂድ። ሐሩካ ላይ አንድ የውሃ ጉድጓድ ውሃ ተቆፍሮ አዲስ ፓምፕ መግባት እያለበት ሰከንድ ሃንድ ፓምፕ ኬት መጥቶ የተገጠመለት ህዝቡ ያውቃል። የአፋር ዲዛይን በሰዓቱ የነበሩ አመራሮች እንዳለ ያውቃሉ። ያንን ፓምፕ ከገባ ከአንድ ሳምንት በኋላ ቆመ ማለት ከአገልግሎት ውጭ ሆነ። ምክንያቱም ከስንት ዓመታት በፊት አገልግሎት አቁሞ የነበረ በትንሽ ጥገና ተደርጎለት ነበር ወደዛ ሳይት ተመለሰው። እዛ ደግሞ የነበሩ ሳይት መሐንዲሶች ከኔ ጋር የሚሰሩ የነበሩ ኤሌክትሪኮ ሜካኒካል ኢንጂነሮች አሉ። እነሱ ያውቃሉ። ይሄ ፓምፕ እዚህ ውስጥ መግባት የለበትም ይበላሻል እያሉ አዲስ ነው ኮንትራክት ላይ አዲስ ተገዝቶ ይገጠም ነው የሚለው ኮንትራክት ብዙ ጊዜ አዲስ ይገጠም ካለ አዲስ ነው የሚገጠም ኮንትራክት ላይ ያለው። ወይ ካዱ ሰከንድ ሃንድም ከሆነ ደግሞ ወይ ጥገና ተደርጎለት የሚገቡ ፓምፖች አሉ። ያ ደግሞ እጥረት ካለ ነው። ግን አዲስ ኮንትራክት የተያዘለት ፕሮጀክት ከሆነ አዲስ ማሽን ነው የሚገባው፣ አዲስ ፓምፕ ነው የሚገባው። ያ ፓምፕ መግባት እያለበት አልገባም። ያን የፓምፑን ወጪ እዛ ሐሩካ ላይ አዲስ ፓምፕ ነበር መግባት የነበረበት። በኮንትራክት አግሪመንት ከሆነ በአግሪመንቱ መሰረት አዲስ ፓምፕ ነበር መግባት የነበረበት። ያንን ደግሞ የአዲስ ፓምፕን ወጪ እንዳለ ወደ ክልሉ መንግስት ሺፍት ተደርጎ ሰከንድ ሃንድ ከስንት ዓመት በፊት ዱብቲ ላይ የነበረ ማሽን እዛ የተገጠመው ተወስዶ የቆመ ማለት ነው። ትንሽ ጥገና ተደርጎለት ሄደ። ዊዝን በአንድ ወር ባልሞላ ጊዜ ውስጥ ያንን ፓምፕ ከስራ ውጭ ሆነ። ያ ስራ እዛው ቀረ። እንቀጥል። ቢዱ ላይ እንምጣ። ቢዱ ላይ 4-5 ፕሮጀክቶች አሉ ፌዝ አውት ያደረጉ ወስዶ ክልል መንግስት ኮንትራክቱን ለፈለገው እነሱ ለሚፈልጉ ሰው ሰጥተው እነዛ ኮንትራክተሮች መግባት ሳይችሉ ቀርተው ብሩ ግን ተከፍለው ፎርካስት የሚባል ነገር አለ በኢንጂነሪንግ ላይ። ፎርካስት ማለት እሰራዋለሁ ብለህ ያልሰራቸውን ስራዎች በየፌዙ መቀበል ይቻልክ፣ ያልተሰሩ ስራዎች ከፌዙ ወጥተው ይሰጡሃል። ምክንያቱም አቅም ካነሰ አንድ ኮንትራክተር አቅም ሲያንሰው ፎርካስት በሚቀጥለው ፔመንት ላይ እከፍላለሁኝ በሚቀጥለው ፔመንት ላይ እሰራዋለሁኝ ብለህ ተስማምተህ በአግሪመንት አዲስ አግሪመንት ገብተህ የምትሰራው ስራ ነው ፎርካስት ማለት።
የክልሉ መንግስት አሁን በጣም ትልቁ ህዝቡን እየሸወደ ያለው በፎርካስት ፔመንቶች ነው። ፎርካስት ፔመንት ለምሳሌ አንድ ባለሙያ ስላብ ሲሰራ በስላብ ይከፈለዋል፣ ቢሞ ሲሰሩ በቢም ይከፈለዋል፣ ሩፍ ሲሰራ በሩፉ ይከፈለዋል። ከፋውንዴሽን ጀምሮ እንደዚህ ነው ሂደቱ። ግን አንዳንድ ጊዜ በጣም ሂውጅ የሆኑ ፕሮጀክት ትልልቅ የሆኑ ፕሮጀክቶች ላይ ያ ኮንትራክተር አቅም ከሌለው ራን የሚያደርግበት አቅም እያጠረው ከመጣ ወይ የገበያ ኢንፍሌሽን ከመጣ ገበያ ላይ ያለው ዋጋና እሱ ኮንትራክት የሞላበት ዋጋ የማይመጣጠን ከሆነ አንዳንድ ጊዜ አሬንጅ ይደረጋል። ተነጋግረህ ሳይት መሐንዲሱም ኢንጂነሩም ሱፐርቫይዘሩም አብረው ተቀምጠው ይፈታል። ግን የኛ ክልል መንግስት በጣም ብዙ ጊዜ ህዝቡን የሚያጭበረብርበት ትልቁ ሜካኒዝም በፎርካስት ፔመንት ነው። ፎርካስት ፔመንት ማለት በቃ ይሰራዋለሁኝ ይሄን ግን ፔመንቱን ልቀቅልኝ ተብለህ ትነጋገራለህ። ምክንያቱም ፋሚሊ የተያያዘ ስለሆነ ማለት ነው። ሙስጠፋ አሊ ወሊቲያ አንድ ላይ የተያያዘ ኮኔክሽን ያለው ፋሚሊ ስለሆነ በእንደዛ ነው ህዝቡ የተሸወደ ያለውና ፕሮጀክቶች ረን የማይሆኑት እየቆሙ ያሉት። ቀጥል ወደ ሁለተኛና አሽት ላይ የስንትና ስንት ቢሊዮን ፕሮጀክት ነበር አሽት ላይ ይሰራው። ግን ያሁን የአሽት ፕሮጀክት ድሮ ደን ነበር፣ በጣም የሚገርም አረንጓዴ መሬት ነበረ። ያንን ደን እንዳለ አነሳነባቸው እኛ። ምክንያቱም ለፕሮጀክት የተፈለገ መሬት ስለነበረ ስንዴ ምናምን ተብሎ በክልሉ የምርቃና ወሬ ማለት ነው። ከምርቃና ተነስተው ያሰቡት ፕሮጀክት ነው እንጂ ቁጭ ብሎ በዲቴል የተነጋገሩበት ፕሮጀክት አይደለምና እንዴት እንብላ ብሎ ያሰቡት ፕሮጀክት ነው። አሁን የአሽት ሜዳ እንዴት ነው ያለው? 7 ጄኔሬተር ሃውሶች አሉ። ሞተር ፓወር ሃውሶች 7 አሉ። 7 የጉድጓድ ውሃ የሚስቡ ፓምፖቹ ማለት ነው። አንዱ ነው የሚሰራው አንዱ። ውሸቴን ከሆነ እዛ አካባቢ ሰው አለ የሚያውቅ ሰው አለ። ደግሞ ዲዛይን ቢሮም ደግሞ ግጥም አድርገው ያውቀዋል። ዲዛይን ቢሮ ይሄንን ስራ 2 ጊዜ መጥቶ ወይ 3 ጊዜ መጥቶለታል ስራው። ብሩ ደግሞ የት እንደገባ አሁን ኃላፊው ይጠይቅ ያውቃል። ራሱ በደንብ አድርጎ ያውቃል። እሱና ድሮ አህመድ በላሶ የሚባል ስራ ሂደት የነበረ ሰው ያለ ያውቃል። እሱ ብሩ የት እንደገባ ማለት ነው። እንቀጥል። ወደ ሱሉልታ ፕሮጀክት እንምጣ። ወደ ዞን 4 እንሂድ። ልክ እንደ አሽት ፕሮጀክት ነው። ዘሴም ብር ተመድቦለት ዘቴም ባለመለገብቶለት ሲሰራ የነበረ የታቀደ ይሰራ ፌዛውት ያደረገ ፕሮጀክት ነው። ፌዛውት ለምን አደረገ? ብሩ ተበልቶ ማለት ነው። ይሄ ደግሞ አጠቃላይ ዲዛይን ቢሮ የተባለ አንድ የሆነ በቅማል እንደ ቅማል በሁለት ጣት መካከል ያለ ቢሮ አለ። ወይ ለአፋር ህዝብ አልሰራም ይሄ ቢሮ፣ ወይስ ከስራ ውጭ አልሆነም። አፋር ውሃ ስራዎች ደግሞ አለ የሱ መንትዬ ቢሮ ማለት ነው። ስለዚህ አሁን ላይ ሁለት ቢሮዎች በጣም ትልቅ የአፋር ህዝብ ላይ ኪሳራ የጣለ ያለ ህዝብ ቢሮ ይሄ ነው። ምክንያቱም የአፋር ህዝብ ህልውና በጣም ከምንም በላይ አስፈላጊ ሁለቱ ቢሮዎች ናቸው። ምክንያቱም በመሰረተ ልማት ላይ የሚሰሩ ቢሮዎች ናቸው። በግንባታ በመንገድ ላይ በውሃ ላይ ምናምን የሚሰሩት የአፋር ህዝብ ለውሃ ግማሽ ከሚሄድበት ሀገሮች አሉ። እንደዛ አይነት ሀገር ውስጥ እየኖርክ የክልሉን የውሃ ቢሮ ይዘህ የክልሉን የውሃ ስራዎች ቢሮ ይዘህ እንዴት ነው እስኪ በየትኛው ሜንታሊቲ ነው ያ ሰው ብሩን የሚበላው? በጣም ነው የሚገርመው። በልበል ላይ ሂድ። ኮነባ በልበል ፕሮጀክት አለ። ፈረስ ዘጌ ላይ ነበርኩ እኔ። ፈረስ ዘጌ ላይ ድሪሊንግ ላይ ነበርኩ። ማሽን ተበላሸ፣ ብረት ተሰበረ በሚል ምንም ምክንያታዊ ባልሆነ ምክንያት 2 ጊዜ ነው ፌዛው ታደርገው የፈረስ ዘጌ ፕሮጀክት። ያ ህዝብ ውሃ አይገባውም። አንድ እሺ ቢሉ ላይ ሂድ። የቢሉ ህዝብ ውሃ አይፈልግም። የሐሩካ ህዝብ ሂድ። የሐሩካ ህዝብ ውሃ አይፈልግም። መልሱን ለፈጣሪ ትቸዋለሁ። ለህዝብ አይደለም ተው፣ ለፈጣሪ። ምክንያቱም እኛ እንደዚህ ሰዎች ወደ ፍርድ እናቀርባለን። ወደ ፈጣሪ ነው እናቀርበው። ፍርድ እሱ ይፈልገውን ፍርድ ይሰጣል። እኛ ግን አንቀን ወደ እሱ እንልካቸዋለን። በተለይ ይሄ ሁለቱ ቢሮዎች መናገር የምፈልግ ምክንያቱም እኔ ቅርብ ተሰራበት የነበሩ ቢሮዎች ስለሆኑ ማለት ነው። እሺ እንሂድ። ቪአይፒ ቤቶች የሚባሉ ቤቶች አሉ። ከሰመራ ወደ ዱብቲ መሄጃ አንድ ኮንስትራክሽን ባለሙያ አያውቀውም። የአጠቃላይ ፕሮጀክት ኮስት ማንም አያውቀውም። አላህ ነው የሚያውቀው። ኮንትራቱን የወሰዱት እነ መሐመድ አባስ ናቸው። በጣም ይሄን ያህል ሂጅ የሆነ ፕሮጀክቶች እነ መሐመድ አባስ መሸከም ይችላሉ ወይ አይችሉም? ጥያቄ አለኝ። በሰመራ ዩኒቨርሲቲ ውስጥ ደግሞ ያሉ ፕሮጀክቶች አሉ። ይሄ ሁላ ፕሮጀክት የአፋር ዲዛይንና ሱፐርቪዥን ወርክስ ነው
የአፋር ዲዛይንና ቁጥጥር ኢንተርፕራይዝ ነው ይሄን ሁሉ ስራ በእጁ የሚሰራው። ይሄ ሁሉ ስርቆት በእጁ የሚሰራው በዚህ ቢሮ አማካኝነት ነው። አወል አርባም ከሆነም ወይ አወል አርባ ልጆቹም ይሄን ሁሉ ብር የነሱ የገቢ ምንጭ አፋር ዲዛይንና ሱፐርቪዥን ወርክስ አንድ የአፋር ኮንስትራክሽን ኮርፖሬሽን ወይ በድሮ ስሙ አፋር ውሃ ስራዎች እንደሚባለው አሁን አፋር ኮንስትራክሽን ኮርፖሬሽን ተብሎ እድገት ሰጥቶታል። ስሙ ብቻ ናደገው። ስራው ግን ወርታች የሚሄድ ቢሮ ነው።